ሰላም ጤና ይስጥልኝ። ይሄን መፍቻ ቻናል ቤተሰቦቼ እንደምን አላችሁ እንደምን ከረማችሁ? ዛሬ ደግሞ ስለ ፍራፍሬ ነው የምነግራችሁ። በህልም ፍራፍሬ ማየት ጥሩ ከሚባል ህልም ነው። ፍራፍሬ ያየ ሰው ሀብታም፣ ደሃ ከነበረ ሀብታም ይሆናል። ሀብታም ከነበረ ደግሞ በጣም ሀብታም ይሆናል። ፍራፍሬ በህልም እንጀራ፣ ትልቅ እንጀራ ነው። የፈራ ሰው በህልሙ ፍራፍሬ ካየ ሰላም እንደሚሆን እንደሚረጋጋ የሚመጣለት ብስራት ነው። በህልም ፍሬሽ ወይም እርጥብ የሆነ ፍራፍሬ ጊዜያዊ የሆነ እንጀራ፣ ጊዜያዊ የሆነ ርዝቅን ያሳየናል። የደረቀ ፍራፍሬ ግን ህይወታችንን በሙሉ በሀብት እንደምንኖር ያበስረናል። በተጨማሪ ፍራፍሬ በህልም የሚያስደስት ዜና መስማትም ሊሆን ይችላል። በተጨማሪም ላላገባች ሴት ልጃገረድ ትዳር ሊሆን ይችላል። የተለያዩ ህልም ፈቺዎች የየራሳቸውን ትርጉም ያስቀምጣሉ። የተበላሸ ፍራፍሬ ማየት በሽታን ያሳያል። ኮምጣጣ ፍራፍሬ ደግሞ ማየት ያልተለፋበት ገንዘብ በትክክለኛ መንገድ ተሰርቶ በላብ የመጣ ሳይሆን በመስረቅም ይሁን በማጭበርበርም ይሁን በሆነ ነገር የመጣ ገንዘብን ያሳያል። እውነተኛ ያልሆነ በፕላስቲክ የተሰራ በፕላስቲክ ለጌጥ ቤት ውስጥ የምናስቀምጠው በፕላስቲክ የተሰሩ ፍሩትስ እንደሱ አይነቶቹን ካየን እዳ ውስጥ እንደምንዘፈቅ ያሳያል። እና ቤተሰቦቼ ይሄን ይመስላል የዛሬው። በሌላ ጊዜ ደግሞ ሌላ ህልሞች ፈታላችኋለሁ። ሞራል እየሰጣችሁኝ ሰብስክራይብ በማድረግ በማበረታታት እንድትተባበሩኝ እጠይቃለሁ።